አንገታችን ላይ ሊሆን ይችላል፣ ደረታችን ላይ ሊሆን ይችላል። ብጉር መስራት የምትጀምር ቁስል ትወጣለች። ከዛ በኋላ እሷ ቁስል እየሰፋች ዙሪያዋ ክብ እየሆነ የሚፈረፈር ነገር ይኖራታል። ያቺ ነገር ቁስል ሄራልድ ፓች ትባላለች፣ ወይም ደግሞ ነጋሪት እንደማለት ነው። የመጀመሪያዋ ቁስል ከዛ ከ3 ቀን እስከ 14 ቀን ባለው ውስጥ ደግሞ ሙሉ ሰውነታችንን በተለይ ሆዳችንን፣ ደረታችንን፣ ጀርባችንን ከክንዳችን በላይ ደግሞ ከጉልበታችን በላይ አብዛኛው ሰውነት ክፍላችን በእነዚህ ተመሳሳይ ቁስሎች ይሸፈናል። ከክንዳችን በታችና ከጉልበታችን በታች ደግሞ በጣም ጥቂት ናቸው የሚወጡት። ይሄ ህመም ከወጣባቸው ይሄ ህመም ትሪያሲሮዜ ይባላል። ምክንያቱ ደግሞ ሂውማን ሄርፐስ ቫይረስ 6 ወይም ደግሞ 7 ለሚባለው ኢንፌክሽን ለዛ ሪስፖንስ ነው፣ ወይም ደግሞ ከዛ ጋር ተያይዞ የሚመጣ ነገር ነው ይባላል። ሂውማን ሄርፐስ ቫይረስ 6 እና 7 በራሳቸው ብዙ የሚያመጡ ጉዳት ያላቸው ህመሞች አይደሉም፣ ግን እንደዚህ አይነት ቆዳ ህመም ሊያመጡ ይችላሉ። ብዙ ጊዜ እንደዚህ አይነት ታማሚ ሆኖ ወደኛ ሲመጣብን የምናደርገው ነገር መጀመሪያ ተመሳሳይ ነው ብለን የምናስባቸውን ህመሞች ለምሳሌ ፈንገስ ህመም ሊሆን ይችላል፣ ወይም ደግሞ ከቂጥኝ ወይም ሲፍለስ የሚባለው ህመም ከሱ ጋር ተመሳሳይ ነገሮች ሊያቀርቡ ሲችል እነሱ አለመሆናቸውን በህክምና ቼክ እናደርግ። ከዛ በኋላ ካደረግን በኋላ በሚቀመሙ መድኃኒቶች፣ በሚዋጡ መድኃኒቶች በመስጠት ይህን ህክምና እናድነዋለን ማለት። ለአብዛኞቹ ታማሚዎች ባይታከሙም በ3 ወር ውስጥ የመዳን ዕድላቸው ከፍ ያለ ነው። ግን በዛ መሀል ውስጥ ግን በጣም ማሳከክ ስለሚኖረው እሱም ደግሞ ምቾት ስለሚነሳ ፊት ላይ ወጥቶ ለእይታም ስለሚያስቸግር ቶሎ እንዲድኑ የሚያደርጉ ያልኳቸው የሚቀመሙ መድኃኒቶች፣ የሚዋጡ መድኃኒቶች አሉን። ጥያቄ ካላችሁ እንድናደርገው የምትፈልጉት ቶፒክ ካለ እንደዚሁ ኮሜንት ሴክሽኑ ላይ ጻፉልን። የተለያዩ ቪዲዮዎችን ለማዘጋጀት ዝግጁ ነን። ዶክተር አደራጀው እባላለሁ ከዶክተር ፈይሰል ልዩ የቆዳ ክሊኒክ ቦሌ ቅርንጫፍ